እንዴት ቆያችሁን? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ምርጥ 8 የተባሉ የዩቲዩብ ኮንተንቶች፣ አይዲያዎች፣ ጥሩ ገንዘብ የሚያስገኙ ሀሳቦችን ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ፣ ትጠቀሙበታላችሁ። በመጀመሪያ ግን ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ቤተሰብ ሁኑ። ቤተሰብ ያልሆናችሁ ለማታውቁኝ ትንሣኤ ነኝ። ወደ ሀሳባችን እንሄዳለን ማለት ነው። እሺ እንግዲህ ቤተሰብ ዩቲዩብ ላይ ከዚህ በፊት ያልነበራችሁ አሁን አዲስ ለመጀመር ላሰባችሁ በሙሉ ዩቲዩብ ምርጥና ስኬታማ ሊያደርጉን ከሚችሉ ፕላትፎርሞች አንዱ ነው። ሆኖም ግን ኮንተንት ለመስራት የተቸገራችሁ በምን አይነት ኮንተንት ብመጣ የትኛው ይሻለኛል እያላችሁ እየተጨነቃችሁ ላላችሁ ሰዎች የሚጠቅሙ ሀሳቦች ናቸውና በተረጋጋ መንፈስ እስከ መጨረሻው አብራችሁን ብትቆዩ ደስ ይለናል። አብራችሁን ቆዩ። ቤተሰብ ያልሆናችሁ ግን ቤተሰብ ሁኑ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሌሎች ቪዲዮዎች ስንሰራ እንዲደርሷችሁ ሰብስክራይብ አድርጉ፣ አበረታቱን፣ አብራችሁን ቆዩ። እንግዲህ በመጀመሪያ ቴክኖሎጂ ሪቪው ብንሰራ የተሻለ በዓለማችን አዳዲስ የሚመጡ የቴክኖሎጂ ውጤቶች ስለሚኖሩ ስለነዛ ስለ ቴክኖሎጂ ማቴሪያሎች ማስተዋወቅ እና የላቀ እውቀት ለተመልካቾቻችን በመስጠት አዳዲስ ቴክኖሎጂዎችን ተቀባይነት እንዲኖራቸው ኢንፎርሜሽኖችን ስንሰጣቸው እኛንም በጥሩ መንገድ ከሰው ጋር ሊያቀራርቡን የሚችሉ እናም በስኬት ወደ ስኬት ሊወስደን የሚችል አንዱ ሀሳብ ነው ማለት ነው። ቴክኖሎጂን ሪቪው እያደረጋችሁ ብትሰሩ ሞር አዳዲስ የመጡ ስልኮች ላይ ሊሆን ይችላል፣ ኮምፒውተሮች ላይ ሊሆን ይችላል፣ ኤሌክትሮኒክስ ማቴሪያሎች ላይ ሊሆን ይችላል። እነሱን ይዛችሁ ስለ ቴክኖሎጂ ሪቪው ብትሰጡ የተሻለና ጥሩ ክፍያ ከሚያስገኙ በመጀመሪያ ደረጃ ከሚቀመጡ የዩቲዩብ ሀሳቦች አንዱ ነው። ሌላኛው ጌሚንግ ቻናል ነው። ጌሚንግ ቻናል ኢንተርናሽናል ስለሆነ እንዲሁ የሆነ አካባቢ ላይ ብቻ የሚታይ አይደለም። ምክንያቱም ላይቭ ስትሪም ነው የምትገቡት። ላይቭ ስትሪሚንግ ሆናችሁ እንዴት የጌሞችን ስንጫወት እንዴት ሌቭሎችን ማለፍ እንደምንችል ማሳየት ነው ማለት ነው። እና እንደ ዓለም አቀፍ ስለሆነ ብዙ ቪው ብዙ እይታ ሊያገኝ የሚችል ሁለተኛው ጥሩ ክፍያ ከሚያስገኙ የዩቲዩብ ሀሳቦች አንደኛው ነው ማለት ነው። ቤተሰብ ያልሆናችሁ በዚህ አጋጣሚ ቤተሰብ ሁኑ። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ ቤተሰብ እየሆናችሁ። በመቀጠል ሶስተኛ ላይ እንግዲህ የምናስቀምጠው ሪአክሽን ቪዲዮ ነው። ሪአክሽን ቪዲዮ ስንሰራ ለምሳሌ ዘፈኖች ላይ ሊሆን ይችላል፣ ፊልሞች ላይ ሊሆን ይችላል። ብዙ ጊዜ እንደውም አዳዲስ ሙዚቃዎች እና ፊልሞች ሲወጡ የመጀመሪያ ሰው ሆኖ ሪአክት በማድረግ የሰራ ሰው ተቀባይነትን ያገኛል ማለት ነው ብዙ ጊዜ። እና በሀገራችን እንግዲህ በርካታ ልጆች እየሰሩ ይገኛሉ። ወደ ሰው በአጭር ጊዜ የደረሱና ስኬታማ የሆኑ ሰዎች በብዛት አሉና ቪዲዮ ሪአክሽን ብንሰራ ቆንጆ ይሆንልናል ብዬ አስባለሁ። ሌላኛው ምንድነው? በአራተኛ ደረጃ ያስቀመጥነው ኒውስ ቻናል፣ የዜና ቻናል። ለምሳሌ ልክ እንደነ አቤል ብርሃኑ በጣም ስኬታማ ከሆኑ ሰዎች ተአማኒነትን ያገኘ ጥሩ አድርጎ ፕሮግራሞችን የሚያዘጋጅ ልጅ ነውና ልክ እንደሱ ከሱ በተሻለም ቢሆን ሰው የተሻለ ነገር የተሻለ አቀራረብ ስለሚፈልግ በተሻለ መንገድ ከመጣን ተመልካች ይኖረናል ማለት ነው። እውነተኛ ተአማኒነት ያላቸውን መረጃዎችን በማቅረብ ስኬታማ መሆን እንችላለን። ብዙ ሰዎችን ማፍራት የምንችልበት የዩቲዩብ ሀሳብ ነው ማለት ነው።
ሌላው ላንጉጅ ነው። ላንጉጅ ቱቶሪያል አሁን ዩቲዩብ ዓለም አንድ የሆነች ባለችበት ጊዜ የቋንቋ ስልጠና በጣም አስፈላጊ በሆነበት ሰዓት ጥሩ እንግሊዝኛ ይዞ መጥቶ በደንብ ቱቶሪያል መስጠት የቻለ ሰው በጣም ብዙ ቪው ብዙ ተመልካች ያለውና ብዙ ሺህ ሰብስክራይበር ካላቸው ያላቸው ሰዎች ናቸው በብዛት የላንጉጅ ቱቶሪያል የሚሰጡ ሰዎች ማለት ነው። ስለዚህ ምንድነው ጥሩ ነው ማለት ነው። ጥሩ ክፍያ ከሚያስገኙ ሀሳቦች አንዱ ነው ማለት ነው። እናም በአጭር ጊዜ ወደ ሰው የምንቀርብበት የዩቲዩብ ሀሳብ ነው ማለት ነው። ሌላው በስድስተኛ ደረጃ የተቀመጠው ዴይሊ ቭሎግ ብንሰራ ቆንጆ ካሜራ በቆንጆ ድምፅ የሚሰራ ከሆነ ቆንጆ ተምኔል ጥሩ ነገሮችን አድርጎ የሚሰራ ሰው ዴይሊ ቭሎግ ስለሚያዝናና ጥሩ አዝናኝ ነገሮችን ቭሎግ እየሰራን ብንለቅ ሰው በደንብ ተመልካች የሚያገኝና ሰው የሚዝናናበት ነገር ስለሆነ ጥሩ እይታ ያገኛል ማለት ነው። ሌላኛው ሰባተኛ ብለን ያስቀመጥነው እንግዲህ የምግብ ዝግጅት ነው። ምግብ ዝግጅት ሁሌም የሚታይ ሁሌም ሰው የሚፈልገው ነገር ስለሆነ ብቻ እኛ ዩቲዩብ ሲከፈት ጥሩ ተምኔል፣ ጥሩ ባነር፣ ጥሩ ነገር ለሰው እይታ አይን የሚስብ ነገር አድርገን ጥሩ ድምፅ፣ ኳሊቲ ቪዲዮ ቆንጆ አድርገን ሰርተን መልቀቅ ከቻል በጣም በአጭር ጊዜ ውስጥ ይህም ቢሆን ወደ ጥሩ መንገድ ወደ ጥሩ ስኬት የሚመራን የዩቲዩብ ሀሳብ ነው ማለት ነው። ሌላኛው የመጽሐፍ ትረካ ነው። መጽሐፍቶች ጥሩ ታሪክ ያላቸው ሪፈር ቢያደርግ ሰው ሊያገኛቸው የሚችል ጥሩ የሆኑ ሀሳቦችን የያዙ የመጽሐፍ ትረካዎችን ብናቀርብ ብዙ ጊዜ ሰዎች ጠዋት ከእንቅልፋቸው ተነስተው ትረካዎችን እያዳመጡ መነቃቃት ይፈልጋሉ። ማታ ሲተኙ እያዳመጡ መተኛት ይፈልጋሉ እና ጥሩ የመጽሐፍ ትረካዎችን ካገኛችሁ ይሆናል ብላችሁ የምታስቡትን የመጽሐፍ ትረካ ይዛችሁ ብትቀርቡ ጥሩና ስኬታማ የሆነ የዩቲዩብ ቻናል ይኖራችኋል ማለት ነው። ይህን ይመስላል እንግዲህ። መልካም እንግዲህ ቤተሰብ ይህን ይመስላል። እነዚህን ጥሩ 8 ሀሳቦች ተጠቅማችሁ ዩቲዩብ ክፈቱ። ከዛ ሞኔታይዜሽን ትሆናላችሁ። ስለሱ ቪዲዮ እንዲሰራላችሁ የምትፈልጉ ከሆነ ስለ ሞኔታይዜሽን ትሰራላችኋለሁ ቪዲዮ። ይህን ይመስላል ለዛሬው። አብራችሁን ስለቆያችሁ ከልብ እናመሰግናለን። በመጨረሻም ግን ላይክ፣ ሼር፣ ሰብስክራይብ እንዳይረሳ እያልኩኝ እሰናበታችኋለሁ። መልካም ሁሉ እየተመኘሁላችሁ ደህና ቆዩልኝ። በአዲስ ኮንተንት እንገናኛለን። ሰላም ሁኑ። እወዳችኋለሁ። ባይ